የምንፈልገውን ነገር በሙሉ ምድር ላይ እንዴት ማግኘት እንችላለን የሚለውን ዛሬ እናያለን። የምንፈልገውን አብሶሉትሊ ኤኒቲንግ ምድር ላይ ማለት ነው። እና ለኔ የሰራልኝን ነገር ልንገራችሁ። በእንግሊዘኛ ማኒፌስቴሽን ወይም ደግሞ በአማርኛ ደግሞ ጸሎት እንዴት እንጠይቅ፣ እግዚአብሔርን የምንፈልገውን ነገር ፈጣሪያችን ስንጠይቅ እንዴት ብለን እንጠይቅ እና በቀላሉ እንዴት ማግኘት እንችላለን ምንለውን አብረን እናያለን ማለት ነው። እንግዲህ እንዴት እንደዛ ማድረግ ይቻላል አሁን አሳያችኋለሁ። አንደኛ የምትፈልጉትን ነገር በሙሉ በቃ ከልባችሁ የምትፈልጉትን። ሳምታይምስ የሆነ ነገር የፈለግን ይመስለናል፣ ግን ከልባችን አይደለም እና ያ ነገር ሳይሰጠን ይቀራል። መጀመሪያ የአንድን ነገር ለማግኘት ከልባችሁ ፈልጉት። ልከትስ እንግዲህ ይሄ ጽሁፍ ነው፣ በእንግሊዝኛ ነው እንደምታዩት ማለት ነው። እና እንዴት ነው የማደርግን የምፈልገውን ለማግኘት ደብተር አወጣና የምፈልገውን ቢካዝ እንደኔ ከሆናቸው አንዳንድ ሰው የምንፈልገውን ነገር አሁን ለምሳሌ እንትን ላይ ለመጠየቅ አሁን በጸሎት ስንጠይቅ አሁን ጸሎት ካረግን በኋላ የምንፈልገውን ነገር ስንጠይቅ የምንለው ነገር የሚጠፋብን ነገር አለ። ወይም ከዛ በኋላ ደግሞ ስራ ላይ ሆነን እየተጫወትን ከሰው ላይ ጋር እያወራን ወይ ብቻችን ዝም ብለን ስንቀመጥ በቃ ጸልዩ ጸልዩ የሚለን ይመጣል። ለጸሎት ስንቆም ደግሞ ይጠፋብናል። ስለዚህ እንደዚህ አይነት ሰዎች ካላችሁ ማለት ነው ደብተር ትይዙና የምትፈልጉትን ነገር እንደዚህ ትላላችሁ። አምላኬ ሆይ ይህን ስለሰጠኸኝ አመሰግናለሁ፣ ይህን ስለሰጠኸኝ አመሰግናለሁ። ያደረገላችሁን ነገር በሙሉ አስታውሳችሁ መጀመሪያ አመስጋኝ መሆን አለባችሁ እና ለዛ ነገር በጣም ግሬትፉል እንደሆናችሁ መናገር አለባችሁ። ልክ መጻፍ አለባችሁ። ይህን ስለሰጠኸኝ አመሰግናለሁ፣ ኤቭሪቲንግ ፎር ኤቭሪቲንግ። ጥሩ ፋሚሊ ካላችሁ ለዚህ ጥሩ ፋሚሊ አመሰግናለሁ፣ ጥሩ ጓደኛ ስለሰጠኸኝ አመሰግናለሁ፣ ጥሩ ስራ ስለሰጠኸኝ አመሰግናለሁ፣ ስላደረክልኝ ነገር በሙሉ አመሰግናለሁ። አሁን አምላኬ ይህን ነገር ማግኘት እችላለሁ ወይ? ይህን ነገር ብትሰጠኝ በጣም ደስተኛ ሆናለሁ። ለዚህ ነገር ስለማደርግበት ይሄ ነገር በጣም ያስፈልገኛል። ጌታዬ ሆይ አንተ ካንተ የማያርቀኝ አይሆን እንጂ ይህን ነገር እንድትሰጠኝ እለምንሃለሁ ብላችሁ ለምኑት። ከዛ ሁሉ ነገር ይመጣላችኋል። እኔ ደብተሬን እየገለጥኩ ባሳያችሁ ማለት ነው እግዚአብሔርን በህይወቴ ውስጥ የተሰጠኝ ነገር በሙሉ ደብተሬ ውስጥ ተጽፏል። ቀኑን ሁሉ ነው አብሬ የምጽፈው፣ ቀኑን ሁሉ ቢካዝ በኋላ ለኔ ለራሴ ገልጬ ማየት ፈልጋለሁ። ላይክ አንድ ጊዜ የማይረሳኝ ይሄን ያክል ብር በዚህ አመት ላይክ አይ ፊል ላይክ ዱባይ ነው የምኖረውና የማልሰራ ያክል ተሰማኝ። ላይክ ህይወቴ እየባከነ እንደሆነ ተሰማኝና ምርር አለኝና የሆነ ጊዜ አምላኬ ሆይ ለራሴ እንደምጠቅም ማወቅ ፈልጋለሁ። ስላደረክልኝ ነገር በሙሉ አመሰግናለሁ። የዛሬ አመት ይሄንን ነገር እንዲኖረኝ ይሄን ያክል ብር እንዲኖረኝ እፈልጋለሁ። አምላኬ ሆይ እርዳይ ብዬ ጻፍኩት። አመት አልሞላም ያብራለን። አመት አልሞላም። እግዚአብሔር ሁሉን ነገር ያሳካል። ብቻ ከልባችሁ ፈልጉና እንዴት እንደምትጠይቁ እወቁበት ማለት ነው። ከዛ እሱ ብቻ አይደለም፣ ስራ መቀየር ፈለግኩ። ጻፍኩት ደብተሬ ላይ ስራ ቀየርኩ። እግዚአብሔር የምፈልገውን አይነት ስራ ሳይቀር ነው የጻፍኩት። ያንን አይነት ስራ ነው ያገኘሁት። እና የምትፈልጉትን ነገር ሞክሩት ዝም ብላችሁ። ለዚህ ነገር ስላረክልኝ አመሰግናለሁ፣ ይሄንስ ማግኘት እችላለሁ ወይ ብሉት።